በቃ አሁን አንተ ያወራ ልቡ እየሞቀ ያለ ከዚህ በፊት በተደጋጋሚ ያሰበ መነሻ ካፒታል የለኝም የቢዝነስ ኤክስፒሪየንስ የለኝም የሚያሳየኝ ሰው የለም ገጠር ነው ምኖረው እንዲ ለሚል ሰው የምር ያ ሰው እነዚህን ዕውቀቶች አንድ በአንድ ስትራቴጂክ በሆነ መንገድ እየተማረ ወደ እንደዚህ አይነት ኤክስፖዠር መምጣት ይችላል ማንንም ሰው ራሱን ፍላጎቱና ይችላል ብለ ለወጣቶች አሹራንስ ይሰጣል 100% እኔ እስከ በኢትዮጵያ እስከ 2012 ድረስ ማለትም የኮቪድ ጊዜ ነው 12ኛ ክፍል ኤግዛም የተፈተንኩት እስከዛ ጊዜ ድረስ የገጠር ልጅ ነበርኩኝ ወልቂጤ ከተማ ጎበሬ ክፍለ ከተማ ማለት እንደውም ወደ ሃይ ስኩል ምናምን ስገባ ትንሽ ወልቂጤ ዩኒቨርሲቲም ተቋቁሞ ምናምን ትንሽ የተሻለ ሆነ እንጂ በጣም ገጠር አካባቢ ነበር እንደውም የተወለድኩት ራሱ አጣጥ የሚባል ቀበሌ ምናምን ውስጥ ነው የገጠር ቀበሌ ውስጥ ነው